ሶስተኛ ሙሉ ፀጉርሽን ሻምፖ አድርጊለት። እሱማ ከሻወር ጋር ነው የሚያያዘው። በጭራሽ ከሻወር ጋር ቁጭ ብለሽ እያለሽ እንደዚህ አድርጊ። ሻምፖ አደርጋለሁ። እንደውም ይሄን ፀጉር አልለብሰው ምን አገባኝ። ይኸው የሚወልቅ ነው። አንተ ተሰርቼ መስሎ ነው የሚወልቅ። አይመለከተኝም። አንተ እኔ እኮ ፀጉራ መስሎኝ ነው። ለከፍ ታደርጓለች ከፍ በፈጣሪ ስም አዎ ሴቶች ምን ጉዳችሁ? አዎ ሴቶች ጉዳችሁ። ድፍረት ይሄ እኮ ፀጉር ነው እኮ ጥብጥብ አድርጌ በድራየር ድርቅቅ አድርጌ እንትን እላለሁ። ላውንደሪ ላይ አስገብተሽ ነው ይኸው በይ ፌር እንዲሆን ጨዋታው ቤት አያገባኝም። ስሚ ፌር እንዲሆን አያገባኝም። ያገባሻል። ቅድም የኔ ነገር ስላልቀየርክም አያገባኝም። ኢትስ ኦኬ። እኔ ሌላ ማዕት ፀጉር ነው ያለኝ። ንውጥ አድርጌ ለብሳ ደግሞ ሜላ አውልቀውን ነበረ። ይኸው ምን ያርግሽ ቤታ ማለት እንዴ ምንድነው? ማርያምን በሙሉ አላውቅም። እግዚአብሔር አታፋፍር። በቃ እኔ አልጫወትም ካንተ ጋር እግዚአብሔር እንዴ በጣም ታፋፍራለህ። ምንድነው አንተ? ምን እኔ ጠላት አይደል? ይሄን ያህል የሰው ህይወት ለማጥፋት ነው እንዴ አላማክ? ለኔ ቁጥር የለው ግን ተቀቢ ነው ያልከው አይደል እንዴ? ዝም ብለህ ምን ልክ እኔ ምን አገባኝ እንዴ? ይሄ እኮ ካልሽናል ነው። ስሚ ንገርሽ፣ ሁለተኛ ከኔ ጋር እንዳትፎካከሪ። በደንብ እፎካከራለሁ። ማርያምን እፎካከራለሁ። እኔ እንዳይል የኔ ልብ ልንገርህ፣ እኔ ስጫወት ማለት ነው ማን ይመጣልኛል? ለማን ልደውል? ለማን ቴክስት ላድርግ? ለማን ሼር አባቴ ሙት ለማንም ሼር አድርግላቸው። እስኪ ጌመር ይላችሁ ጊፍተር ሆኖ ቤታ ሼር ታደርግልኛለች የሚል ጊፍተር ይምጣ። ለማንም አላደርግም። ልቤን አምኜ ድንገት ሰው ይመጣል እንቅቢያት ልቤን አምኜ ማርያም የምገባው አሞራ አንድ ሰው መጥቶ ቤታ ሼር አድርጋልኛለች የሚል ለማንም ሰው ያደርጋል። ማርያምን አላደርግም። እግዚአብሔር የመጣው ያለ ያገደመው ስሙ ልንገራችሁ፣ እኔ ቢጌም ካለኝ ብቻ ነው ለጊፍተር ሼር ማድረግ። ለማንም ሼር አድርግ አላውቅም። በጭራሽ ሼር አድርጉ እላለሁ ብዬ አላውቅም። ማርያም አድርጌያለሁ።